አማናን መወጣት ያስፈልጋል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ቀን ወተትና ውሃን እንዳትቀላቅሉ ሲሉ አዋጅ አውጀው ሄዱ። ወተት ውሃ እየተቀላቀለ አስቸገሩ። ሰው የንግድ ስርዓት ለዚህ ነው ዑመር ኪታቡል ቡዩዕ የንግድ ስርዓት መሸጥ መለወጥ ክልክሉ የቱ ነው የተፈቀደ የቱ ነው ይሄን ዒልም የሌለው ሰው ንግድ ላይ እንዲገባ አይፈልጉም ነበር። ከዛ አንድ ሴት ወተትና ውሃ ቀላቅላ ከልጇ ጋር ታወራለች። ዑመር አዋጅ አውጀው ደክሟቸው የሆነች ቤት ላይ ደገፍ ብለው ሲያርፉ ንግግር ሰሙ። ምን አይነት ንግግር? እናትየው ወተቱ ላይ ውሃውን ጨምሪ፣ ለምን ወተቱ እንዲበዛ አለች። አረ ቅድም አሚረል ሙእሚኒን ከለከሉ፣ ይሄ ንግድ አይሆንም ብለዋል አለ ዑመር። የታየናል አሁን ከዑመርኛ የት ነው ያለነው? አያየንም አለች። ይቺ ጀግና ሴት ኢን ካነ አሚረል ሙእሚኒን ላ የራና፣ አሚረል ሙእሚኒን የሙእሚኖች መሪ ባያዩንም እኮ የዑመር ጌታ አላህ ረቡል ዓለሚን ሁሉም ነገር ማይሰወረው ሁሉን ነገር ለሱ ግልጽ የሆነው ጌታ የራና ይመለከተናል አለች። ዑመር ንግሩን ሰምተው ቤቱ ምልክት አድርጉልኝ ብለው ቤታቸው ገቡ። ምን ፈልገው? አንድች ደግ ሴት ሷሊ ሴት አግኝቻለሁ፣ ያገባች ያላገባች መሆኑን አጣሩልኝ አሉ መጀመሪያ። ከዛ ሲጣራ ከልጆቻቸው አንዱን አግበዋል። ከዚህ ሴት ዘር ማን ተገኘ? አምስተኛው ኸሊፋ ዑመር ኢብኑ አብዱልአዚዝ የተገኘው ከዚህ ዘር ነው። አብዱላህ ኢብኑ ዲናር ምን ይላሉ? በመካ መንገድ ላይ እየሄድን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከዑመር ጋር እየሄድን አንድ እረኛ ከተራራው ሲወርዳዩ ዑመር ና እስቲ ይችኛውን ፍየል ሽጥልኝ አሉት። አረ ኢኒ መምሉክ፣ እኔ እኮ ባሪያ ነኝ፣ የሰው ቅጥረኛ ነኝ፣ አለቃ አይፈቅድም አሉ። ለአለቃ እንግዲህ አከለሃ ዚእቡን ተኩላ በላ ብለህ ትነግረዋለህ አሉት ዑመር ሊፈትኑት። የዛ ጊዜ እረኛው ምን አለ? ፈአይነ አላህ፣ አላህ ታዲያ የት ነው? አይመለከተኝም አለ። አዎ የሆነ አማና ተቀምጦብህ አይኝ ብለህ ቀይረህ ደብቀህ ምን ብለህ ስትመልስ አላህ ይመለከታል፣ አላህ ይመለከታል አላቸው። ዑመር አለቀሱ። አለቃህ ጋር ውሰደኝ አሉት። ወሰዳቸው። ይህም ባሪያ ሽጥልኝ፣ ሸጠላቸው። ነፃ ወጡትና ምን አሉ? ይህ ስራህ ዛሬ ነፃ አውጥቶሃል፣ ታማኝነትህ አላህን መፍራትህ ከዱንያ ባርነት ገላግሎሃል። ተስፋ አደርጋለሁ አኼራ ላይ ደግሞ ከጀሃነም እሳት ነፃ እንደሚያወጣ ተስፋ አደርጋለሁ። አዎ እኛንስ እንዴት ነን ታዲያ? በንግዳችን በተሰጠን ኃላፊነት እንዴት ነን? ያን አማና እየተወጣን ነው? ዛሬ አላህ ይዘንልን። ስንት ሴቶች እያለቀሱ ነው? ወላሂ ስንት ሴት አረብ ሀገር ሄዳ ወይ የሆነ በረሃ ላይ የሆነ ውጭ ሀገር ሄዳ ለፍታ ደክማ እንደው በቃ ስደት በቃኝ ሀገሬ ልግባ ብላ ወንድሟ ጋር ገንዘብ ትልካለች፣ አጎቷ ጋር ገንዘብ ትልካለች፣ ቤተ ዘመድ ጋር ገንዘብ ትልካለች። ምን ሱቅ ስሩልኝ፣ ንግድ ነግዱልኝ፣ ስመጣ ምቀመጥበት ቤት ስሩልኝ ትላለች። ገንዘቧን ያ ሁሉ መከራ አይታ ያመጣችውን ገንዘብ ትልካለች። ልክ ስትመጣ የለም ባዶ። መቼ ላክሽላታል? የገዛ ወንድሟ መቼ ላክሽላታል? አጎቷ፣ አባቷ፣ ዘመዶች በዚህ መልኩ ይክዷታል። ያ አላህ። አንዳንዴማ ገና ውጪ ላይ ሆና የሰው ቤት የሚሰራ ቤት ይኸው መሰረቱ እየወጣ ነው እንዲህ እያለ ነው ብሎ ፎቶ አንስቶ የውሸት ነገር ይልክላታል። ስንት ሴት አለቀሰች፣ ስንት የቲምስ አለቀሰ። አባቱ ሲሞትበት አጎት ተብዬ ይረከብና ካርታ በስም ይቀይራል፣ መሬት ይገፋል፣ ስንት ነገር ይበላል። ያ አላህ ኢነ الذين يأكلون أموال اليتامى እነዛ የየቲሞችን ገንዘብ የሚበሉት ኢነማ يأكلون في بطونهم نارا እነሱ በሆዶቻቸው የሚበሉት የሚያስገቡት እሳት ነው አለ አላህ። ነብዩም ሞገቱ ለማን? ለእንደነዚህ ደካማ ሰዎች። اللهم إني أحرج حق ضعيفين አላህ ወይ እኔ የሁለት ደካማ ሰዎችን ገንዘብ የሚበላ እኔ ፋርደዋለሁ። የማን? ወደ አንተ ወንጀለኝነቱን አስጠጋለሁ፣ እከሰዋለሁ። ማን? የማን ገንዘብ? የየቲምንና የሴትን ገንዘብ የሚበላ። የሴቶችን ገንዘብ አትብሉ። ብድር ይበደራል፣ መቼ ይላል? ብድር ተበድሮ ክሬዲት ዕቃ ይወስዳል፣ መቼ ይላል? ስልክ ያጠፋል፣ ይጠፋል። ያ አላህ አማና ነው እኮ፣ የሰው ሐቅ ነው እኮ፣ አመድ ነው እኮ። ነገ እኮ ቀብር ስንገባ እኮ ምከፍለው ሰላትህን ነው፣ ዘካህን ነው ካለ፣ ሐጅህን ነው ካለ ምከፍለው እሱን ነው። ከሌለስ የእሱን ነው እኮ አንተ የምትረከበው። አላህን እንፍራ። በመጨረሻ አማናን አለመወጣት የሙናፊቅ ምልክት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያቱል ሙናፊቅ ሰላስ፣ የሙናፊቅ ምልክቶች ሶስት ናቸው። ኢዛ ሐደሰ ከዘበ፣ ሙናፊቅ ሲናገር ይዋሻል። ውሸት ብቻ ነው፣ እውነት የለውም፣ ውሸት ነው።